የሞተርና የሻንሲ ቁጥሩ የተመታ ተሽከርካሪ ብትገዙ ውጤቱ ምን ሊሆን ይችላል? የህግ አማካሪና ጠበቃ ሙልቀን ነኝ። በያላችሁበት ሰላምታ እያደረስኩኝ እንግዲህ አልፎ አልፎ የሞተር ቁጥሩና የሻንሲ ቁጥሩ የተመታ ተሽከርካሪ በግብይት ላይ ሲውል ይስተዋላል። ገዢም በወቅቱ ይህ ተሽከርካሪ የሞተር ቁጥሩና የሻንሲ ቁጥር የተመታ መሆኑን ሳያቅ በተለይም ደግሞ በመንደር ውል በሚደረግ ግብይት ተሽከርካሪውን ሲገዛ ይስተዋላል። ተሽከርካሪውን ከገዛ በኋላ የስመ ሀብት ዝውውር ወይም የዘርፍ ለውጥ ለማድረግ በመንገድ ትራንስፖርት ዘንድ በሚደርስበት ጊዜ መንገድ ትራንስፖርት በራሱ ባለሙያዎች መኪናው ላይ ምርመራ በሚያደርግ ጊዜ የሞተርና የሻንሲ ቁጥሩ የተመታ መሆኑን ይደርስበታል። ሲደርስበትም ስመ ሀብት ሊዞር እንደማይችል ወይም የዘርፍ ለውጥ ማድረግ እንደማይችል ነግሮት ገዢም ያሰናብተዋል። በዚህ ሰዓት ነው ገዢ የገዛሁት መኪናን እንደፈለግኩ ማድረግ ካልቻልኩ፣ ስሙም ወደ እኔ መዞር ካልቻለ እጣ ፈንታዬ ምንድን ነው በሚል ፍርድ ቤት አቤቱታ ያቀርባል። ፍርድ ቤት አቤቱታ በሚያቀርብ ጊዜ ሻጭ በተከሳሽነት ተጠርተው ሲቀርቡ በሻጮች ላይ ሁሌ የሚነሳ ክርክር ይህን ይመስላል። ክርክሩም መኪናውን ገዥ ሲገዛ በገራዥ በሚገኙ የቴክኒክ ባለሙያዎች አስፈትሾ የገዛ በመሆኑ እንዲሁም መኪናው በሱ እጅ ያለ ስለሆነ የሻንሲና የሞተር ቁጥር ለውጥ በወቅቱ በፍተሻ ወቅትም ያልነበረ ስለሆነ እኔ የሚመለከተኝ አይደለም ወይም ደግሞ እኔ ያደረግኩት አይደለም፣ ስለዚህ ክስ ሊቀርብብኝ አይገባም በማለት ይከላከላሉ። ይህንኑ የመሰለ ጉዳይ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ ደርሶ ሰበሩም በመዝገብ ቁጥር 133398 ላይ ጥሩ የህግ ትርጓሜ ሰጥቷል። በትርጓሜ ላይም እንዳለው በቅድመ ግዢ ወቅት በገራጅ ቴክኒክ ባለሙያ መኪና ሲፈተሽ በተለምዶ የሚደረገው ፍተሻ መኪናው መስራት አለመስራቱን እንጂ የሻንሲና የሞተር ቁጥር ተመቷል ወይስ አልተመታም የሚለውን የሚያካትት አይደለም። ስለዚህ የሻንሲና የሞተር ቁጥር መመታቱ በመንገድ ትራንስፖርት ባለሙያዎች በሚደረግ ምርመራ የሚደረስበት እንደመሆኑ በግዢ ወቅት በሚደረግ በገራዥ ምርመራ የግድ ሊታወቅ ይገባል ወይም ሊታወቅ ይችላል የሚባል አይደለም በማለት አቋም ይዘዋል። ስለዚህ ሻጩ ይህንን በሚሸጥበት ጊዜ ይህ ችግር መኖሩ እስከታመነ ድረስ በፍተሻ ወቅት ያልተገኘ ነው፣ ስንሻሻጥ ይሄ ነገር አልታየም በሚል የሚያቀርበው መከላከያ ዋጋ የለውም በማለት ለገዢው ላስረከበው ወይም ለሸጠው ንብረት ዋቢ ወይም ዋስ ሊሆኑ ስለሚገባ ገዢም ስም ማይዞርለትም መኪና ይዞ መቀመጡ ምንም አይነት ጥቅም የሚሰጠው ስላልሆነ ውሉ ፈርሶ ወደ ነበሩበት ሊመለሱ ይገባል የሚል የህግ ትርጓሜ ተሰጥቷል። ስለዚህ